ሰላም ጤና ይስጥልን ውድ የኒና ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ የከበረ ሰላምታችን ይድረስ ብለናል። ዛሬም እንደ ሁልጊዜው አዲስና ወቅታዊ ጉዳዮችን ይዤላችሁ ቀርቤያለሁ። እናንተም እስከ መረጃዎቼ ፍጻሜ ድረስ አብራችሁን በመቆየት የመረጃዎቹ ባለቤት እንድትሆኑ የአክብሮት ግብዣዬም ነው። እንደሚከተለው አቀርባለሁ የዛሬውን መረጃዬን። የአራቱም ሰዎች አስክሬን ተገኝተዋል ሲል የእሳትና አደጋ ስጋት ስራ አመራር ኮሚሽን ገልጸዋል። በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በተለምዶ ማንጎ ሰፈር እየተባለ በሚጠራው አካባቢ ትናንት ቅዳሜ መጋቢት 9 ቀን 2015 ዓ.ም በደረሰው የጎርፍ አደጋ እናትና ልጅን ጨምሮ 4 ሰዎች በጎርፍ መወሰዳቸውን ተከትሎ የአስክሬን ፍለጋ ሲደረግም ውሏል ተብሏል። በዚህም የእሳትና የእሳትና አደጋ ስጋት ስራ አመራር ኮሚሽን የዋናተኛ ቡድን የአራቱንም ሰዎች አስክሬን ማግኘት እንደቻለ ኮሚሽኑ አሳውቋል። የእሳት አደጋና ስጋት ስራ አመራር ኮሚሽን የሟቾቹን አስክሬን ለማግኘት በተደረገው ጥረት ለአካባቢው ማህበረሰብና ለጸጥታ ኃይሎች ምስጋናውን አቅርቧል። ሰሞኑን እየጣለ ባለው ዝናብ ተመሳሳይ አደጋ እንዲያጋጥም ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ኮሚሽን መስሪያ ቤቱ አስነብቧል። የዜና ምንጫችን የእሳትና አደጋ ስጋት ስራ አመራር ኮሚሽን ነው። የተወደዳችሁ የኒና ዩቲዩብ ቻናል ቤተሰቦቼ ለዛሬ ያሰናደውላችሁ መረጃ የእስካሁን ይመስላል። ቀጣይ በሌላ ወቅታዊና ትኩስ መረጃዎች እስከንገናኝ ቸርን ሰንብት እያልኩ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንድትረዱን እያልኩ ቀጣይ በሌላ መረጃ እስከንገናኝ ጤና ይስጥልኝ።